አንድ ሰው የሸፈነው ፊቱን እንጂ አእምሮን እስካልሆነ ድረስ ማሰብ አይሳነውም መቼም። በዚህ ላይ ደግሞ ከሴኩሪቲ ወይም ጥበቃና ደህንነት አንጻር ሁሉም ሰው ፊቱ መታወቅ አለበት የሚለው ነገር ይሄን ያህል የሚያሳስብ አይደለም። ምክንያቱም በኮሮና ጊዜ አብዛኛው ሰው ማስክ ለብሶ የፈለገበት ሲወጣ ሲገባ እንደነበር ታስታውሳላችሁ። ግን እሱን እንተወውና ካስፈለገ እኮ አሁንም በትምህርት ቤቶች ውስጥ በመስሪያ ቤቶች ውስጥ በተለያዩ አጋጣሚዎች ፊታቸውን የሚሸፍኑ እህቶች ማንነታቸው እንዲታወቅ ካስፈለገ ሲገቡ ብቻ ከመታወቂያዎቿ ጋራ ፊታቸውን ተገልጠው አሳይተው ማመሳከር ይቻላል። ይሄ በሁሉም ዑለማዎች አካሄድ መሰረት የሚቻል ነው። ሴቶች ካሉ ሴቶች ያመሳክሩ፣ ሴቶች ከሌሉ ወንዶችም ራሱ በዚህ ላይ ማየታቸው እነዚህ ሴቶችም ተገልጠው ለዚህ ዓላማ ብለው ማሳየታቸው ይሄ በቂ የሆነ ይህንን የሚያስፈቅድ ሐጃ ነው። ይሄ ተፈቅዷል። ነገር ግን አንቺ ፊትሽን ተገልጠሽ እስከ መጨረሻው ካልቆየሽ እኔ ደስ አይለኝም ማለት ምን ማለት ነው? ምን አገናኙ? ፈተና ለመፈተን ሴቶች ፊታቸውን ተሸፍነው ሲመጡ እሷ ነች አይደለች የሚለውን ለማስተያየት መታወቂያቸውን ፊታቸውን ከፍተው ያሳዩ፣ ያመሳክሩ፣ ከዛ በኋላ ይግቡ። ፈተና ሲሰሩ ራሱ ምናልባት ተቀይረው ሌላ ሰው ይሆናል ተብሎ አይፈራም ፊታቸውን ሲሸፍኑ። በዚህ ላይ ብዙዎች ለዚህ እንደ መነሻ የሚያደርጉት ትምህርት ቤት ከሃይማኖት ተጽዕኖዎች ነፃ የሆነ የሴኩላር ህግ የሰፈነበት መሆን አለበት ይላሉ። ጥሩ እንበል፣ የትምህርቱ ሂደት ሴኩላር ይሆን እንበል። ታዲያ ሴኩላር ማድረግ የተፈለገው የትምህርቱን ሂደት ነው ወይስ ተማሪዎቹን ራሳቸው ነው? ሰዎችን ሁሉ ሴኩላር እናደርጋቸው የሚል ዘመቻ ነው የተያዘው? አይደለም። ስለዚህ ሙስሊሞች በዚህ ቦታ ለምሳሌ ሒጃብ ሲለብሱ ወይም ሲሰግዱ ይህንን የትምህርት ማዕከል እኛ የሒጃብ መልበሻ እናድርገው ወይ ሰላት መስገጃ እናድርገው ብሎ አይደለም። እነሱ የትም ቢሄዱ የትም ቢገቡ ሰላት መስገዳቸው አይቀርም። የዚህ ቦታ ተገልጋይ ያልሆነ ሰው በመሰረቱ ከውጭ መጥቶ እንዲሰግድም ጥሪ አላደረጉ። በዚህ ላይ ተማሪዎች ሲሰግዱ በዚያች ደቂቃ ውስጥ ምናልባት ቆመው እያወረዱ ቢሆን ማንም የሚናገራቸው የለም። ሲሰግዱስ ምን የተለየ የሚፈጠር ነገር አለ? ምንም የተለየ የሚፈጠር ነገር የለም።